ዛሬ የሰራሁት ምግብ ማለት ነው ድንች ልጬ የተላጠ ድንች ውስጡን እንትን ብዬ ማለት ነው። ከዛ የተከተፈ የዶሮ ስጋ አቁላልቼ የተከተፈ የዶሮ ስጋ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት ምናምን አድርጌ ቲማቲም አድርጌ አቁላልቼ በዛ አይነት መልኩ ማለት ነው። በዛ አይነት መልኩ ሰራርቻለሁ ዛሬ ለምሳ የሚሆን እጅግ በጣም ይጣፍጣል። ይሄ ደግሞ ሩዝ ሻዕርያ የምታዩት ነው ማለት ነው። በጣም ነው የሚያምረው። ከመጀመሪያው አልቀረጥኩትም፣ ምክንያቱም ከመጀመሪያውም ሆነ ከመጨረሻው ብዙ እይታ ስለሌለው ነው ብዬ ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ተጠፋፍተናል። ቻናላችን ቀዝቅዟል። የለም እይታም የለ ሀበሻም የለ። እኔም ቪዲዮ የሚባል ለበቅ ያለ ያቀማለ እንደዚህ በዚህ ላይ ላይፍ ላይ ነው እንጂ ለሰዓቱ ብዬ ገባ ምለው እኔም አልገባም ዙረትም የለ። እና የዛሬው ምሳ ይሄን ይመስላል ነው። ምሳ ብሉ። ያምራል ማለት ያምራል፣ እግዚአብሔርን ያምራል። በጣም ነው ደግሞ የሚጣፍጠው። ያችሁት ያምራል። ይሄን በተለይ ሩሻልዬ ያምራል፣ ሩሻልዬ ያምራል። እና ምሳ የራበው ካለን ኑ ብሉ፣ ኑ ቶሎ። በዚህ በሚያምር መልኩ ምሳ ተሰርተዋል። በሚያምር መልኩ ምሳ ተሰርተዋል። ኑ ቶሎ ምሳ የምትፈልጉ ኑ ብሉ። ምሳ የፈለጋችሁ ኑ ብሉ። ምሳ ተሰርቷል። ምሳ እንዲያሰሩ የመሰለ ቆንጆ ምግብ ሰርቻለሁ። እስቲ እና እንዴት ናቸው? ሀገራችን ሰላም ያርግልን። መስቀልስ እንዴት አለፈ? ክርስትና እምነት ተከታይ በሙሉ ሀገራችን ህዝባችን ሰላም ይሆንልን፣ እኛም ሰላም እንሆን። ሁላችንም በያለንበት ሰላሙን ፍቅሩን ይስጠን፣ ያዋዴን፣ ያስማማን እያልኩኝ እንግዲህ ዛሬ ቪዲዮችን ትመስላለች። በተረፈ ሰላም ሁኑልኝ።